ለዘመናት የከረምንበት ትርክት እንዳላግባባንና አሁን እየታዩ ያሉ ችግሮች ሁሉ እንደፈጠረብን የለውጡ መንግስት በሚገባ አስገንዝቦናል። የተበላሸውን ትርክት በምዕራብ ከቀረጹ ማህበራዊ ጉዳዮች አንዱ ጥበብ ነው። ወደ ተስተካከለውና ሁላችንም ወደሚያካትተው ትርክትም የሚወስደን ራሱ ጥበብ ነው። ስለሆነም በዛሬውና በነገው መካከል አስተሳሳሪ መግባቢያ መንገዶችን ለመትለም የመስተሳሰሪያ ውሎችን ለመፈለግ ለማግኘትም ብሎም ለመፍጠር ብሔራዊ ክብርን ለማስጠበቅ የሚሰሩ የጥበብ ስራዎችን የገበያ ስራ ባለመሆናቸው የፋይናንስና የግብአት ችግሮች ያጋጥማቸዋል። እንዲህ ያሉ ከፍ ያሉ ዋጋ የሚሰጣቸውን ሀገራዊ የጥበብ ስራዎችን የሚያተጋ በፋይናንስ የሚደግፍ እውቅና የሚሰጥና ተደራሽ የሚያደርግ አሰራር የምትፈጥርበት መንገድ ቢመቻች እላለሁ። መረጃ ቤተሰቦች የሰዓቱን አዳዲስ መረጃዎች ይዘንላችሁ መጥተናል። አሁን የተሰሙ እጅግ አስገራሚ መረጃዎች ወጥተዋል። ካሙዙ ካሳ በከባድ ክስ ከባድ ክስ እንደቀረበበት መረጃዎች ወጥተዋል። ስለ ቴዲ አፍሮ ዛሬ የወጣ አዲስ መረጃ አለ። በምን ሁኔታ ላይ እንዳለ መረጃዎች ወጥተዋል። በረከት ገበሬዋንም የተመለከተ አዲስ መረጃ ወጥተዋል። አብራችሁ ስትቆዩ የምትሰሙት ነው የሚሆነው። መረጃዎቻችን የሰማችሁ ታዲያ ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይረሳ። በተለይ አሁን ከደቂቃዎች በፊት በወጣው መረጃ የካሙዙ ካሳ የ30 ሚሊዮን ብር ክስ ቀረበበት የሚለው መረጃ አንደኛው ነው። የገዢው ብልጽግና ፓርቲ እጩ ሆኖ የቀረበ ሙዚቃ አቀናባሪው ካሙዙ ካሳ የባንክ አካውንት መታገዱን ሪፖርተር ጋዜጣ በዛሬ የእንግሊዝኛ እትሙ አስነብቧል። ካሙዙ ከመንግስት የ100 ሚሊዮን ብር በላይ በጀት ተቀብሎ ከ30 በላይ አርቲስቶችን የሰሩበትን ገንዘብ አልከፈለም በማለት ተከሷል። የካሙዙ የባንክ አካውንት የታገደው ኪን ኢትዮጵያ በተሰኘው በዓል ማስታወቂያ መድረክ ለተሳተፉ አርቲስቶች ገንዘብ ባለመክፈሉ ነው ተብሏል። እንደ ሩሲያና ቻይና ባሉ ሀገራት የተካሄደው ኪን ኢትዮጵያ ባህል የማስተዋወቅ ጉዞ በበላይነት የመራው ካሙዙ ለአርቲስቶች ክፍያ ባለመፈጸሙ ክስ ተመስርቶበታል። ኪን ኢትዮጵያ በተሰኘው የውጭ ሀገር ባህል የማስተዋወቅ ጉዞ ተሳትፈው ክፍያ ያልተፈጸመላቸው 37 አርቲስቶች ፌዴራል ከፍተኛ ፍርድ ቤት ክስ መስርተዋል። ከሳሾቹ በተለያዩ ሀገራት በተካሄደው መድረክ ላይ ተሳትፈው ከተመለሱ በኋላ አዘጋጁ ካሙዙ ክፍያ እንደከለከላቸው በክስ መዝገቡ ላይ አስረድተዋል። ከባህልና ስፖርት ሚኒስቴር ጋር ውል ገብቶ በመንግስት በጀት ጉዞውን የመራው ከካሙዙ ድርጅት ጋር ሻኩራ ፕሮዳክሽን እስከ 30 ሚሊዮን ብር እንዲታገድ በፍርድ ቤት ትዕዛዝ ወጥቶበታል። ከካሙዙና ከድርጅቱ ሻኩራ ፕሮዳክሽን የባንክ አካውንት በተጨማሪ በተከሳሹም የተመዘገበ የቤትና የመኪና ንብረት ካለ እንዲታገድ ፍርድ ቤቱ ትዕዛዝ ሰጥቷል። አርቲስቶቹ በቻይና በሩሲያና በሌሎች ሀገራት እንዲሁም በሀገር ውስጥ በርካታ የባህል ትርኢቶችን ያቀረቡ ቢሆንም ክፍያ እንዳልተፈጸመላቸው ገልጸዋል። ካሙዙ ክፍያውን አልፈጽምም በማለት ከአርቲስቶቹ ጋር የገባውን ውል ስምምነት ለማጠፍ እየሞከረ መሆኑን በክስ መዝገቡ ላይ ተገልጿል። አርቲስቶቹ ከ4 ወር በላይ በልምምድ ላይ ቆይተው ወደ ተለያዩ ሀገራት ተጉዘው ላቀረቡት ስራ ለእያንዳንዱ መድረክ 217,500 ብር ሊከፈላቸው ተስማምቶ የነበረ ቢሆን ካሙዙ ክፍያ አልፈጽምም ብሏል። ለካሙዙ የ100 ሚሊዮን ብር በላይ የከፈለው የባህልና ስፖርት ሚኒስቴር አቤቱታ ቢቀርብለትም አይመለከተኝም እንዳላቸው አርቲስቶቹ ተናግሯል። ሚኒስቴር መስሪያ ቤቱ እኔ የካሙዙ አጋር እንጂ በቀጥታ ቀጣሪ አይደለሁም በሚል ለሻኩራ ፕሮዳክሽን ደብዳቤ ከመጻፍ ባለፈ መፍትሄ ሊሰጣቸው እንዳልቻለ ጠቁሟል። በዓለም መድረክ ላይ ኢትዮጵያን ለማስተዋወቅ ሄደን ወደ አገራችን የተመለስ ነው ግን ባዶ እጃችን ነው ሲሉ ከከሳሾቹ አንዱ አርቲስት ለሪፖርተር ጋዜጣ ቅሬታውን አሰምቷል። ቅሬታቸው በካሙዙና በ100 ሚሊዮን ብር በላይ በጀት በመደበው የባህልና ስፖርት ሚኒስቴር ምላሽ ባለማግኘቱ ጉዳዩን ወደ ፍርድ ቤት ስለመውሰዳቸውም ነው የገለጹት። በካሙዙ የሚመራው ኪን ኢትዮጵያ የባህል አስተዋቂ ቡድን ጉዞ ገና ከጅምሩ የአድሎና ሙስና ክስ ሲቀርብበት ነበረ። የዝግጅቱ አካል የነበሩ አርቲስቶች ጉቦ መክፈል ባለመቻላቸው ከጉዞ እንዲቀሩ መደረጋቸውን መግለጻችንም ይታወሳል። ከሌላ ክስ ዜና ጋር በተያያዘ በረከት ገበሬዋ እንግዲህ በትላንትናው ዕለት ፖሊስ የአፋልጉኝ ማስታወቂያ እንዳወጣባት ይታወቃል። በረከት ገበሬዋ በወንጀል የተፈለገች ስለመሆኑ መረጃዎች መሰማታቸው ትላንት ተዘግቧል። የፌዴራል ፖሊስ በረከት ገበሬዋ ላይ በወንጀል እየፈለጋት መሆኑን በመግለጽ በአፋልጉኝ ማስታወቂያ አውጥቷል። ፖሊስ በረከትን በምን ወንጀል እየፈለጋት እንደሆነ በአፋልጉኝ ማስታወቂያ ላይ የተሰጠ ፍንጭ የለም። ይሁን እንጂ በቅርቡ ከእስር የተፈታችውን በረከት ህገወጥ የነዳጅ ዝውውር ጋር በተያያዘ መከሰሷ ተሰምቷል። በረከት የተከሰሰችበት ጉዳይ ኢንቨስትመንትን ፈቃድ ሽፋን ህገወጥ ነዳጅ ዝውውር ላይ እጇ አለበት በሚል እንደሆነ ነው የታወቀው። ይህን በርካታ ገንዘብ እንግዲህ በነዳጅ ሽማሽታለች ነው የተባለችው። ነገር ግን አሁን እየተባለ ያለው ከወራት በፊት እስር ላይ የነበረችውን በረከትን ከለቀቁ በኋላ አፋልጉኝ ማለት ምን ማለት ነው የሚል መረጃ እየወጣ ነው የሚገኘው። በእርግጥ አሁን የት እንዳለች አልታወቀም። ክሷ ግን ከነዳጅ ጋር የተያያዘ ስለመሆኑ
መረጃዎች ወጥተዋል። ወደ መጨረሻው ዘገባችን ስናልፍ ቴዲ አፍሮን ጉዳይ እናገኛለን። እንግዲህ ቴዲ አፍሮ አሁን በምን ሁኔታ ላይ ነው ያለው የሚለው ጥያቄ የብዙዎች ጥያቄ እንደሆነ ግልጽ ነው። እስካሁን ቴዲ ላይ የደረሰ ነገር የለም የሚል የጀርመን ድምፅ መረጃ አውጥቷል። ነገር ግን የግራፊክ ባለሙያውን ዳዊት ሰለሞንን ጨምሮ እስከ 9 የሚደርሱ ሰዎች በቴዲ ዙሪያ ያሉ ሰዎች እስር ላይ ይገኛሉ። የግራፊክስ ባለሙያው ዳዊት ሰለሞንን በትላንትናው ዕለት መታሰሩ ተሰምቷል። አርቲስት ቴዎድሮስ ካሳሁን ኢትዮሪካ በተሰኘው አዲስ የሙዚቃ አልበም ግራፊክሱን የሰራው ዳዊት ሰለሞን መሆኑ ዶቼ ቬለ ያገኘው መረጃ ያመለክታል። ከቴዲ አፍሮ ጋር የቅርብ ስራ ግንኙነት ያላቸው የመረጃ ምንጮች ለዶቼ ቬለ እንደገለጹት የአርቲስት ቴዎድሮስ ካሳሁን ኢትዮሪካ የተሰኘ የሙዚቃ አልበም መውጣቱን ተከትሎ ዳዊትን ጨምሮ የታሰሩ አርቲስቱ ቅርበት ያላቸው ሰዎች ቁጥር እስከ 9 ደርሷል። ዳዊት ጓደኞቹ ጋር በሄደበት አጋጣሚ መያዙን የገለጹት ስማቸው እንዳይገለጽ የፈለጉት የመረጃ ምንጭ እሱ ከመያዙ በፊት ቤቱ በፖሊስ መፈተሹንም ተናግረዋል። ዳዊት ከግራፊክስ ሙያው ጋር በተያያዘ በዩቲዩብ የሚጫኑ ሙዚቃዎችን ከነግጥማቸው አጣጥሞ ማዘጋጀት ለሌሎች አርቲስቶችም እንደሚሰራም ለመረዳት ተችሏል። የመረጃ ምንጩ እስካሁን አርቲስት ቴዎድሮስ ካሳሁን ላይ የደረሰ ነገር እንደሌለ አክለውም ገልጸዋል። ይህ እንዲህ እንዳለ ከታሰረ 13ኛ ቀኑን የያዘው የቴዲ አፍሮ የቅርብ ጓደኛ አቶ ኢየሱፍ ያሲን የጤና ሁኔታ እንደሚያሳስባቸው ቤተሰቦቹ ለመረጃ ምንጮቹ ገልጸዋል። እስካሁን አቶ ኢየሱፍና ወይዘሮ መሐሌት ውጪ ከታሰሩት ፍርድ ቤት የቀረበ እንደሌለም ዶቼ ቬለ ለመረዳት ችሏል። ዶቼ ቬለ ተጨማሪ ማብራሪያ ለማግኘት የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጋር የደወለ ቢሆንም መረጃ ግን ማግኘት አልቻለም። ነገር ግን ስለ ዳዊት ሰለሞን እስር በተመለከተ ጠይቋቸው በሰጡት ምላሽ አሁን ስብሰባ መውጣቴ ነው ገና አጣርቼ ነው የምናገረው ብለዋል። በአጠቃላይ ታሳሪዎቹ 9 ደርሰዋል ስለመባሉና ስለ አቶ ኢየሱፍ ያሲን የጤና ሁኔታም ተጠይቀው የፍርድ ቤት ጉዳይ ቀርበው ከሆነ ፍርድ ቤት ጉዳይ አናነሳም፣ ፖሊስ ጋር የታሰረ ሰው ከሆነ አጣራለሁ፣ አሁን ነው የሰማሁት፣ መረጃ የለኝም ብለዋል። ዶቼ ቬለም እንግዲህ ቀጣይ የሚወጡ መረጃዎችን ይዞ እንደሚወጣ ነው የተናገረው። እንግዲህ እነዚህን የተለያዩ መረጃዎችን አስደመጥናችሁ። መረጃዎቹን ከወዳችኋቸው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም።